ሰላም ዩቲዩብ እንዴት ናችሁ? እንደተለመደ በሌላ ቪዲዮ ከች ብለናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ወደ ቪዲዮ በመጀመሪያ ደረጃ የምናየው አንድ ሰው ለስናፕቻት ቪዲዮ እየቀረጸ ሳለ ሳይታሰብ አንድ በጣም አስፈሪ ነገር በካሜራ ውስጥ አስገብቷል። በምስሉ ላይ የምታየው እንግዳ ነገር ማስተዋል ትችሉ ይሆን? እስቲ ቪዲዮ ተመልከቱት። ቪዲዮ የቀረጸው ሰው በህንድ ማሃራሽትራ ግዛት ሙምባይ አቅራቢያ ወደሚገኝ ታርጌት ፓያንት የተሰኘ የኮረብታ መዝናኛ ቦታ በመኪና በመጓዝ ላይ ሳለ ነበር። በወቅቱ ምንም አይነት ያልተለመደ ነገር አላስተዋለም ነበር። ነገር ግን ከጉዞው ተመልሶ ቪዲዮ ሲያጋራ አንድ ጓደኛው በጣም የሚረብሽ ዝርዝር ነገር ተመለከተ። ቪዲዮው ላይ በትኩረት ከተመለከትን ከመኪናው ጣሪያ ላይ አንድ የሰው እጅ የሚመስል መንፈሳዊ ነገር ወደ ታች ሲወርድ ይታያል። ቪዲዮ ቀስ ብሎ እንዲታይ ሲደረግና ብርሃን ሲጨምር የዛ ሚስጥራው እጅ አስፈሪ ገጽታ በግልጽ ይታያል። ማሃራሽትራ በታሪክና ባህል የበለጸገች ብትሆንም ከተፈጥሮ በላይ በሆኑ ክስተቶችና አስፈሪ ታሪኮች የተሞላ የጨለማ ጎን አላት። ከእነዚህም ውስጥ በሙምባይ እጅግ ውድ በሆነውና አካባቢ የሚገኘውና የፈራረሰው ሞክሼ ሚልስ አንዱና ዋነኛው ነው። ይህ ቦታ በከተማዋ ኢንዱስትሪ ታሪክ ውስጥ ካሉ አስፈሪ ቅሪቶች አንዱ ተደርጎ ይወሰዳል። ሞክሼ ሚልስ በ1871 በሞላ ጃሃብ ታሪኒ የተመሰረተ ሲሆን የጨርቃ ጨርቅ ፋብሪካዎች አንዱ ነበር። ሆኖም በ1980ዎቹ የደረሰበት ከባድ የእሳት አደጋ የፋብሪካውን ስራ አቆመ። ከዚያም በኋላ የተቃጠሉ ግድግዳዎች፣ የተሰባበሩ መስኮቶች፣ አስፈሪ ጸጥታ የሰፈነበት ባዶ ህንጻ ሆኖ ቀረ። ይህ የፈራረሰ ጥንታዊ ገጽታ የቦሊውድ ፊልም ሰሪዎች ትኩረት ስቦ ነበር። ነገር ግን ፀሐይ ስትጠልቅ የሞክሼ ሚልስ ድባብ ሙሉ በሙሉ ይቀያየራል። ተዋናዮች፣ ዳይሬክተሮች፣ የፊልም ሰራተኞች በዚህ በነበሩበት ወቅት ከተፈጥሮ በላይ የሆነ ክስተቶችን ማየታቸው በተደጋጋሚ ሪፖርት አድርገዋል። በጭር ባለ ኮሪደሮች ውስጥ የሚሰሙ የሽክሽክታ ድምጾች፣ ኤሌክትሮኒክስ እቃዎች ያለምንም ምክንያት መበላሸት እና አየር ማቀዝቀዣ በሌለበት ክፍሎች ውስጥ የሚሰማ የቅዝቃዜ ነፍስ የተለመደ ገጠመኞች ናቸው። በቦሊውድ አካባቢ በስፋት የሚነገረው ታሪክ ደግሞ በአንድ ወቅት አንዲት ታዋቂ ተዋናይ ለፊልም ቀረጻ በቦታው በነበረችበት ወቅት በወንድ ድምጽ መናገር ጀምራ የፊልም ቡድኑ በቦታው ለቀው እንዲወጡ ስታስጠነቅቅ ነበር። ወደ ራሷ ስትመለስ ስለተፈጠረው ነገር ምንም የማታስታውሰው ነገር አልነበረም። እንዲህ ያሉ ክስተቶች በፊልም ኢንዱስትሪ ውስጥ ትልቅ ፍርሃት የፈጠረ ሲሆን አንዳንዶች ተዋናዮች ከፀሐይ መግባት በኋላ በሞክሼ ሚልስ ውስጥ ቀረጻ እንደሚያደርጉ በውላቸው ላይ እስከ መጥቀስ ደርሰዋል። አንዳንዶች እነዚህ ታሪኮች እንደ ተራ ወሬ ቢመለከቷቸውም ሌሎች ግን የፋብሪካውን አሳዛኝ ታሪክ የማያርፍ መናፍስትን ጥሎ አልፏል ብሎ ያምናሉ። ይህ አሁን የተቀረጸው አስፈሪ ቪዲዮ ለአካባቢው ሚስጥራዊነት ተጨማሪ መረጋገጫ ሆኗል። በሁለተኛ ደረጃ የምናየው ደግሞ በቅርቡ ፌስቡክ ማህበራዊ ገጾች ላይ የቀረበ አንድ ምስል በተከታዮች ዘንድ ከፍተኛ መላምት ፍላጎትን ቀስቅሷል። በቴምፐል ፍራንኮ የተላከው ይህ ፎቶግራፍ አንዲት ወጣት በኦሃዮ ስቴት ዩኒቨርሲቲ ግቢ ውስጥ በእጆቿ ቆማ ስትጫወት የሚያሳይ ቀላል ትዕይንት ነው። ነገር ግን ከጀርባ አንድ እንግዳ ነገር ይታያል። የድሮ ዘመን ልብስ የለበሰ የሚመስል ግራጫማ እና በከፊል ግልጽ የሆነ የሰው ምስል መሰል ፎቶ ላይ ሰፍሯል። የፎቶግራፍ አመጣጥ ምስጢራዊ ነው። ቴምፕል እንደገለጸው ምስሉ ያገኘው ከአመታት በፊት ከአንድ ጓደኛው ሲሆን ፎቶ በተነሳበት ወቅት በስፍራው ሌላ ሰው ስለመኖሩ ምንም አይነት ፍንጭ አልነበረም። በተለይም ደግሞ ከዚያ ዘመን የወጣ የሚመስል አካል አልታየም ነበር። ይህ አስፈሪ ምስል መታየቱ የኦሃዮ ስቴት ዩኒቨርሲቲ ካለው የበለጸገ እና አንዳንዴም ጨለማማ ከሆነ ታሪክ አንጻር ልዩ ትኩረት የሚስብ ነው። ግቢው ለተከታታይ አሳዛኝ ክስተቶች መድረክ ሆኖ ቆይቷል። ከእነዚህም ውስጥ እጅግ አስከፊ እንደ አውሮፓውያን አቆጣጠር በጥር በ1925 የተከሰተው ነው። በዚያ ቀዝቃዛ የጥር ወር በርካታ ተማሪዎች ሳያውቁት ስትሪክኒን የተባለ ገዳይ መርዝ ያለበት ነገር በመመገባቸው በህልፈት ተዳርገዋል። በደርቢ ሆል የተከሰተው ይህ አሰቃቂ ድርጊት በዩኒቨርሲቲው ታሪክ ውስጥ እንደ ጥቁር ጠባሳ ሆኖ ይኖራል። ወሬዎች እንደሚጠቁሙት ከሆነ ክስተቱ በአጋጣሚ የመጣ ሳይሆን የተወሰኑ ሰዎች ኢላማ ያደረገ ተንኮል የታከለበት ድርጊት ሊሆን ይችላል። ከዚያ ጊዜ ጀምሮ በተለይም በምሽት በዩኒቨርሲቲው ግቢ ውስጥ የሚንከራተቱ መናፍስት መታየታቸው ይነገራል። በርካታ ተማሪዎችና የአካባቢ ነዋሪዎች የሐይቁ እመቤት
በመባል የሚታወቀውን መንፈስ እንዳዩ ይነገራሉ። ይህች መንፈስ አብዛኛው ጊዜ በብርድ የክረምት ምሽቶች በሚራ ሐይቅ ላይ ስትንሸራሸር የሚታይ ሲሆን አለባበሷም የጥንት ዘመናትን የሚያስታውስ ነው። ዩኒቨርሲቲው ከዚህ ቀደም ባጋጠሙት አሳዛኝ ክስተቶችና በተደጋጋሚ በሚሰሙ የሰው ሰራሽ ባልሆኑ ሱፐርናቹራል ክስተቶች የሚታወቅ በመሆኑ የቴምፕልን ፍራንኮ ፎቶግራፊ ብዙዎችን ትኩረት መሳቡ አይገርምም። በብዙ መናፍስት ታሪኮችና አሳዛኝ ክስተቶች የታጀበው የኦሃዮ ስቴት ዩኒቨርሲቲ በፎቶው ላይ የታየው ምስጢራዊ ምስል ከታሪካውና ካለፈው ዘመን የቀረ ትዝታ ይሆን የሚል ጥያቄ ብዙዎች ይሆናል። በሶስተኛ ደረጃ ላይ የምናየው ደግሞ በኮሎራዶ ግዛት ከዱራንጎ ወደ ሲልቨርተርን በሚጓዝ ጠባብ የሸለቆ ባቡር ላይ የነበሩ ተጓዦች ቢግፉት በመባል የሚታወቀውን አፈ ታሪካዊ ፍጡር በድንገት መመልከታቸውን ያልጠበቀ ደስታና መነቃቃት ተፈጥሮባቸው ነበር። ከቼን ዋዮሚንግ የመጣችው ሻንን ፓርከር ከባለቤቷ ጋር በመሆን የዱር እንስሳትን ፍለጋ አካባቢ በመንቃት በሚከተሉበት ወቅት ነበር ይህ አስገራሚ ክስተት የተከሰተው። ብራንደን የተባለው ሌላ ተጓዥ የባልና ሚስቱን መገረም ካስተዋለ በኋላ በስልኩ ካሜራ ምስጢራዊውን ፍጡር ለመቅረጽ ችሏል። ቪዲዮ ቁጥቋጦዎች መካከል የሚንቀሳቀስ ትልቅና በፀጉር የተሸፈነ ፍጡር ያሳያል። በአንድ ወቅትም ቁጭ በማለት በአካባቢው ተፈጥሮ ጋር ተመሳስሎ ለመሰወር ይሞክራል። በቪዲዮ ውስጥ የተሳፋሪዎች ስለ ፍጡሩ ማንነትና እንቅስቃሴ ሲወያዩ እንዲሁም ግምታቸው ሲዘነዝሩ ይሰማል። ባቡሩ ጉዞ ሲቀጥል ፍጡሩ ከእይታ ተሰውረዋል። ሻንን ሊዩኒስክ እንደገለጸችው ሁኔታው እጅግ ልዩና ከዚህ ቀደም ካጋጠሟቸው ነገሮች ሁሉ የተለየ እንደነበር ተናግራለች። የአካባቢው ተራራማ ቦታ በሚገባ የማያውቀው የባቡሩ አሽከርካሪ እንኳን እንዲህ ያለ ነገር ከዚህ ቀደም አይቶ እንደማያውቅ አረጋግጧል። ቪዲዮው በመይነበረብ ላይ ከተሰራጨ ጀምሮ ትልቅ መነጋገሪያ ሆኗል። አንዳንዶች ክስተቱ እውነተኛ ነው ብለው ሲያምኑ፣ ሌሎች ደግሞ የወታደራዊ መደበቂያ ልብስ ወይም የሆነ ተብሎ የተዘጋጀ መታለያ ሊሆን ይችላል በማለት ጥርጣሬያቸውን ይገልጻሉ። በአራተኛ ደረጃ ላይ የምናየው ደግሞ ጎብኚዎች የሪዮ ዲ ጄኔሮ ደመቅ ያለ ባህል ከፀሐይ የቆሙ ባህር ዳርቻ እና ለምለም መልክዓ ምድሮች ለመለማመድ ብዙ ጊዜ ወደዚያ ይጓዛሉ። ነገር ግን በአንድ ወቅት ወደ ሪዮ ካላሪ ፏፏቴ የተጓዘ አንድ ጎብኚ ጉብኝቱ በአይን ጥቅሻ ውስጥ ከሰላማዊነት ወደ ሚስጥራው ተቀየረ። ቲክቶክ ሳፕራ ናቹራል ራይስ በተሰኘው የቲክቶክ አካውንት አማካኝነት የተሰራጨ ባለው ቪዲዮ መሰረት ሂደቱ የሚከተለውን ይመስላል። ካሜራው ዙሪያውን ሲቃኝ ያልተጠበቀ ነገር በቪዲዮው ውስጥ ይገባል። በሚወርድ የውሃ ሙላት መካከል የአንድ አካል ግልጽ ጥላ ይታያል። ጎብኚው በጥላው መገኘት በሚገርም ለጓደኛው ይሄው በማለት በአጣዳፊነት ሲጠይቅ ድንጋጤው በግልጽ ይታወቃል። የቪዲዮ መነሻ በሚስጥር የተሸፈነ ቢሆንም በማህበራዊ ሚዲያ ላይ በፍጥነት መሰራጨቱን ለሰዎች ያለው አስፈሪ ሳቢነት ያሳያል። ተመልካቾችም ይህ ብርሃን ነጸብራቅ ወይስ የአይን ቅዠት ወይስ በእውነት ሊገለጽ የማይችል ነገር በሚል ክርክር እና ጉጉት ውስጥ ወድቀዋል። ክርክሩ በቀጠለ ቁጥር አንድ ነገር ግልጽ ሆኗል። ይኸው በሪዮ ክላሮ የሚገኝ ይህ ፏፏቴ ከተፈጥሮ ውበቱ በበለጠ በዚህ አስገራሚ ክስተቱ ዝነኛ እየሆነ መጥቷል። በአምስተኛ ደረጃ ላይ የምናየው ደግሞ ሜክሲኮ በበለጸገ ታሪኳና በደመቀ ባህሏ ብቻ ሳይሆን ብዙዎች ግራ ባጋቡ ጥልቅ ሚስጥሮች ትታወቃለች። በቅርቡ ፓራኖርማል ፖድካስት በተሰኘው ታዋቂ ፖድካስት የቀረበ አዲስ መረጃ በአገሪቱ ለሚገኙ ያልተገለጡ ክስተቶች ተጨማሪ ጉጉት ጭሯል። ፖድካስቱ በትክክል ካሜራ የተቀረጸ አንድ ልዩ አጋጣሚ በጥልቀት ይመረምራል። ይህ አጋጣሚ በቀረጹ ደፋር መኮንኖች ዘንድ ምስሉ ያልተለመደ ብቻ ሳይሆን እጅግ አስገራሚ ሆነባቸዋል። በዚህም ምክንያት ማንነታቸውን እንዳይገለጽ ጠይቀዋል። ይህ አስፈሪ ክስተት በዘፈቀደ የሚከሰት ሳይሆን በየ10 ዓመቱ ራሱ የሚደጋገም መሆኑ ተስተውሏል። ይህ ክስተቱ አዙሪት ፖድካስት በቡድኑ በመላ ሜክሲኮ ሶፋ ፍለጋ እንዲያደርጉ አድርጓቸዋል። በመጨረሻም አንድ የተለየች ቤት ለማግኘት ችለዋል። በአካባቢው ከ10 ዓመታት በላይ የሰሩ ጥበቃ ሰራተኞች ክስተቱ በየጊዜ እንደሚደገም መሆኑን አረጋግጠዋል። ምንም እንኳን በቤቱ ውስጥ ልጆች ኖሮ ባያውቁም የቤት ነዋሪ ግን የተለየና የሚያስጨንቅ ታሪክ ታጋራለች። ከላይኛው ፎቅ ላይ ድምጾች እንደምትሰማ ትናገራለች። ይህም ከ10 ዓመታት በፊት ሟች ባለቤቷ የሰጠውን ዘገባ የሚደገም ነው። የቤት ባለቤት ሰርጎ ገቦች የገቡ መስሏት ፖሊስ በተጣራም የሞት ፖሊሶች ቤቱን ፈትሾ ምንም አይነት የሰው ፍንጭ አላገኙም። ምንም እንኳን የፖሊስ ምርመራ ውጤት ባይኖረውም በክትትል ካሜራው ላይ የታየው ምስል ግን ሰቅጣጭ ነው። ከቤቱ ፊት ለፊት የተገጠመው ካሜራ የሚከተሉትን ሁኔታዎች ያሳያል።
ፖሊሶቹ ምርመራው ጨርሶ ከቤት ሲወጡ ይታያሉ። ከጥቂት ቅጽበቶች በኋላ በቤቱ ሌላኛው ፎቅ መስኮት ላይ የሆነ ነገር ሲንቀሳቀስ ይታያል። ምስሉ በግልጽ እንደሚያሳየው 3 ህፃናት ያሉ ሲሆን አንደኛው አሻንጉሊት ወይም ህፃን ልጅ አቅፎ ይታያል። የሚገርመው ነገር የለበሱት ልብስ የዘመኑ ሳይሆን በ1990ዎቹ የነበረው እንግሊዛውያን ህፃናት ይለብሱት የነበረውን አይነት ነው። ምስሉ ቀስ ብሎ ሲታይ አንደኛው ህፃን ሲሽከረከር፣ ሌላኛው ደግሞ ቀስ ብሎ እያለ ሲጠፋ ሲበን ይታያል። ቤቱ ከትምህርት ቤት አጠገብ ቢሆንም የታሪክ መዝገቦች ከዚህ አጋጣሚ ጋር ሊያያዝ የሚችል ምንም አይነት አሳዛኝ ክስተት በአካባቢው እንዳልተፈጠረ ያሳያሉ። ታዲያ የፖሊስ ምስክርነት፣ የካሜራ ምስሉ እና የቤቱ ባለቤት አዘገባዊ ግምት ውስጥ ማስገባት በካሜራ ላይ የታዩ በእርግጥ ምን ሊሆን ይችላል? እሺ ውድ የቻናሌ ቤተሰቦች የዛሬው ቪዲዮአችን ይህን ይመስላል። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ ድረስ ቸር ቆዩልኝ።